እቅፍ አድርጊያት ሳም አድርጊያት። እንዴት ነው? እኔ ባለ ጫማው እባላለሁ። ለተማሪዎች በየቦታው እየሄድኩኝ ጫማ የፍቅር ስጦታ ሰጣለሁ። የምሰጠው በነፃ ነው። ጎበዝ ተማሪ እንዲሆኑ ማለት ነው። ፈቃደኛ ነሽ? ለልጅሽ ብሰጥልሽ? ለዚህ ለጎበዝ ተማሪ ቁጥሯ ስንት ነው? 38 የቱ ጋር ዳጋ ጫፍ ላይ ልስጥልሽ። እንዴት ናችሁ? አንቺ ነሽ የምታደርሽው? ታናሽ ነው ያላት? ታላቅ? ሴት ነች። ሁለቱም ሴቶች ናቸው ልጆችሽ? ወደ ኦኬ፣ ወዴት? ወደ ትምህርት ቤት ከአባቷ ጋር። ስለዚህ እኔ ደግሞ ቤተሰብን መሃል ላይ እንደዚህ አግዛለሁ፣ ጫማ እየሰጠው። ማን ነው ስምሽ? ኑሃም። ስንት ያክፍል ነሽ? ጎበዝ። ስለዚህ እናትሽንም በደንብ ታገጃለሽ አይደል? የምትባዩን ትሰሚያለሽ። አሁን ደግሞ ባለጫማው ቤተሰብ ሲያረግሽ ለፋሚሊሽ በቃ መታዘዝ፣ ማድረግ ያለባችሁን በደንብ ቤት ውስጥ ማድረግ፣ ቤተሰብን አባት እናትን ማክበር፣ ሰፖርት ማድረግ አይደል? ላንቺ መቼም አይነገርሽም። አንቺ ትልቅ ልጅ እኮ ነሽ። አይመስልሽም? ነው ቤታችሁ የት ነው? አንቺ የት ነው የምትሰሪው? ትሰሪያለሽ? ጎበዝ። ስራ ክቡር ነው። እናትሽን ተወጃታለሽ? እቅፍ አድርጊያት፣ ሳም አድርጊያት። እኛ ፋሚሊ ላይ ነው በደንብ የምንሰራው። ፋሚሊ ላይ ነው። ፋሚሊ እድሜ ስንት ነበር ያልሽኝ? 37 ካልሆነ ደግሞ ቁጥርሽ ካነሰ ይሄው እቺ መሰለች። ታምራለች ማሚዬ። እውነት እዚህ ደስ አለሽ? እውነት ደስ ብሎሻል? እውነት በቃ ይሄ ነው በቃ ተማሪን በጣም ማስደሰት። ምንም ችግር የለም ማሚዬ፣ ምንም ችግር አሜን አሜን። ዋናው መውደድሽ ነው። አሜን አሜን። ትመርቂኛለሽ በደምብ ነይ እዚህ ጋር። አይ በቃ ስካ በቃ እንደዚህ ደስተኛ ስትሆኑ እኔ ራሱ እንዴት እንደምደሰት። ሌላ ካልሲ ደግሞ ብራንድ ካልሲ ነው ሰጥሽ። እግዚአብሔር ጽድት ያለ ካልሲ ማየት ብቻ ማየት ማመን ነው። እግዚአብሔር ኑሃሚን እውነት አሁን ጎበዝ ተማሪ ትሆኛለሽ። ቤተሰብሽን በደንብ እሺ። አሁን እንደዚህ አሁን ማዘር እንደዚህ የምትሆነው ለማን ብላል? ሌላ ምንም ፊሊንጉን አውቀዋል። ፋሚሊ ለኔ የከፈለ ዋጋ አለ። ገባሽ? አሁን እዚህ ላይ መስጠቴን አይደለም የምታይ፣ ያ ይሰማኛል። ስለዚህ አሁን እንደዚህ ደግሞ ቤተሰብን ማስደሰት ደስ አይልም? ደስ ብሎሻል? እሺ እህቴ፣ እስቲ ኑሃሚን ጫማ ይላል። አምጪ ይሄው አሪፍ ነው። እኔ ራሴን የማረገው ታውቂያለሽ፣ ጫማ ለተማሪዎች ዝቅ ብዬ ተንበርክኬ እኔ የማረገው። ደስ ያለሽ ነግርሽ ስጪኝ። ባይዘዌ አንደኛ ነይ የኔ ጎበዝ ተማሪ፣ የኔ ጨዋ ደግሞ ጨዋ ነች። እንደዚህ ታስታውቃለች። በጣም ጨዋ ነች። ይሄን ስቲከር ደግሞ ደረታችን ላይ እንደ ልጅነታችን እንደዚህ ለጥፍ። ኑሃሚንዬ ጎበዙኝ። እሺ እናትና አባትሽን ዋናው በማክበር አድርጊ ያሉሽን በማድረግ እኔ ሌላ አይደለም ዋና አላማዬ። ገባሽ? ቤተሰብ ደግሞ እቅፍ አድርጊያት። ጀግና እናት እቅፍ ሳሚያት። በእናትሽ ስበሻት አታውቂዋ። ዛሬ እኔ ይኸውልሽ ደግሞ ቁጥሯን እኮ እግዚአብሔርን ደግሞ በቃ እስቲ ማሚ ደስ አለሽ? እውነት ደስ ይላል።
የኔ ቆንጆ ምንም ችግር የለም። ዋናው እቺ ያው ፌስታል ተከለከለንና እቺን ጫማ እዚህ ስላርግና ማሚ ይዛት ወደ ቤት ትሄዳለች። ነይ እኔ ማሚ እሺ አሜን። ፋሚሊ የማሚስ ይሰጣት የምትሉ ይሰጣት፣ በቃ ይሰጣት ነው እነሱ የሚሉት። ስለዚህ አንቺንም ሰርፕራይዝ ላድርግሽ። ችግር የለም ምንም እሱ እንዳታስቢ። ለማሚ ደግሞ ካንቺ ጋር የሚሆን ጫማ በጣም ጠንካራ እስቲ በቃ የሚሆንሽ ጫማ ነው። አይዞሽ ጫማነቱን ይው ነው የምልሽ። በቃ የማሚ ታዳለያለሽ ለእናቴ ብለሽ ለእናቴ ነይ አንቺ በቃ እሱ ጋር እሺ። ለማሚ ደግሞ ጠቆር ይበላል ነው ወይስ የራሷን ልድገምልሽ? የሷንማ ከደገምኩ በጣም አሪፍ እቺ አሪፍ ነች። ማሚ አሁን ለነሱ ብለሽ እኔ ራሴ ዝቅ ብዬ ነው ማድረግልሽ። ዝቅ ብዬ ነው ማለት እንግዲህ ነይ የኔ መልካም እናት፣ የሁለት ልጆች እናት፣ ጠንካራ ጠንካራ እናታችን ነይ። ደስ ብሎሻል? እልሽ እንዴት ፊሊንጉን አየሽዋ? ትመኝ ነበር? ነይ አይ እነሱ ጎረምሶቹ መቀያየር እኮ ይሄንም ታረጊዋለሽ። አንድ ነው ደስ ይላል። እንደዚህ ደግሞ ማገዝ ያለብንን ሰዎች ስናግዝ ደስ ብሎን ነው የምናግዘው። ባለ ጫማ ችግር የለም። ቆይ እንትኑን ልፍታልሽ ብዬ ደብል ነው ባይዘው፣ ለዛ ነው ማሰሪያው። እሺ ያንቺ አልቃለች። ኮበዝ ነሽ ግን ያ ምንም እንትን እንዳይልሽ እሺ። ይሄን መቀየሬ ራሱ ነው ደስ ብሎኛል ማሚዬ፣ እግዚአብሔር አክብርልኝ። እሺ አንቺ ጠንካራ እናት ነሽ። አንቺ ደግሞ ጎበዝ ተማሪ ሁኚ። ለዛሽ ለጎረምሳ ደግሞ ብለሽኛል፣ አንድ ልጅ አለች ሌላ፣ ለሷም ደግሞ ተሰጣት። እሺ አሜን። ኑሐሚን ቻው በይኛ። መልካም ጊዜ። እሺ መልካም ትምህርት